በዚህ ገረፍሻል ልጅ እየተገረፈ እኮ ነው የሚያደው እኮ ስራ ታስይዟት ወይ እኔ እሄዳለሁ እንዴ ታዲያ ከሷ ጋር እንዴት ነው ማዛት እሷ እኮ ይባለው ይሆናል ህፃን እኮ ናት ለምን እኛ እንትናት ከዛሬው ስራት ካልያዘች ነገ እኮ ደብድባኛለች እውነት አዙተልኝ የደበደበች ነው እስከዚህ እንደዚህ እስከምትል እኮ እኔ እንደዚህ ከመቆጣት እሷ ለምንድን ነው የማታጠፊም ብለ መጀመሪያ ልጅክል ማትቆጣ ከኔ እንደዚህ ከምትጮህብኝ እንዴ ያሰራች ነው አንቺ ነው የምታሰራሽ ሰላም የፋምቲው ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኛ እጅግ በጣም ሰላም ነን እግዚአብሔር የተመሰገነ ይሁን ያው እንግዲህ ዛሬ እኔና ያው የሆነ ተሙና ረዱን ፕራንክ ልናረጋቸው አስበናል እነሱ የሉም ከናዩ ቡና ሊጠጡ ይደዋል ተሙን ቀድሞ ከመጣ ወይ ተሙን ወይ ረዱን ያው ፕራንክ ቀድሞ የመጣውን ፕራንክ ለማድረግ አስበናል አባዬም ቀድሞ ከመጣ አባዬ ረዱን ከመጣች ረዱ በቃ እንግዲህ ቪዲዮአችን ላይክ ሼር ሰብስክራይብ አድርጉልን ተከታተሉ ያው የምታያቸው አሰባለሽ ሰላም ተመልካቾቼ እንዴት የፋሚቱ ቤተሰቦች እንዴት እንጫት እንጫወታ እሺ ያው እማ ምን ነው ምን አርገሽ ምን ረበሽሽ እንዴ አለኝ አጥፍታ ነው ደግሞ አልዘማም ትንሽ ነው የገረፍኳት ለምን ትረብሻለሽ ማየ እየረበሽ ነው ያለች እኮ ነው የት ነው የመጣችሽ ያለሽ ማማ ለምን ታጠፊያለሽ ምን አርጋ ረበሽ እንዴ ለምን ትገርፊያት አይደል እያጠፋች ነው እንዴ እና ታዲያ ብታጠፋ እኮ ታዲያ ቀሳልጎ ነው ታጠፋ ታዲያ ዝም ብለናት እንዴ በዚህ ገረፍሻል ልጅ እየተገረፈ እኮ ነው የሚያደው እንዴ ብርቅ ነው እንዴ ልጅ ለምንድን ነው እንዴ እየተገረፈ ነው አለ ካጠፋች ገና መታት አድውነት እንዴ ምን ነው ስራቷን ተያዛ ህፃን እኮ ናት እናንተ ላይ የፈለጋትን ማለት ትችላለህ እኔ ጋር ግን እንደዚህ ነቀልደ የለም ህፃን እኮ ናት ታዲያ እንዴ ተውን እንኳን እቺ ቤቢ ራሱ ከረበሽ ከዛሬው ነው መቀጣጣ ያምሻል አረ ምንም የጤነኛ ነኝ ሆነት እጂሽ ደፍሮ ልቆረጥጫቸው አይ መተዋለው ሳይሆን እንኳን እሷችን ህፃነት ስላልከ ነው እንኳን እቺ ቤቢ ከዛሬ ቆነጥጣይ እንዴት እንደዚህ አርጋ እኔስ ጀምር ስታጠፊ ነው ደሞ የምቆጣሽ ለምን የምልሽን አሰሚ እንዴ ከእናት አባቶችሽ ጋር እንደፈለገሽ የፈለገሽ ማለት ትችያለሽ እኔ ጋር ግን እንደዚህ አትበይኝ እሺ ከዛሬ ጀምሮ በቃ አባቴ ከነው አባቴ ሰራው አክስቴ ሽሮ ብቻ በቃ እሱን ለማየት ነግራታለሁ ማየት ትቋጥልሽ መሳከፈለልኝ ማለት ነው ቸርስ ነው ቆጥልኝ እኮ በቃ ማየት ትቋጥልሻለሽ እሷ ታዲያ ምንድነው ሽሮ ስለምቋጥርልሽ ነው ታዲያ የኛ ክልሳዝሽ ማሰቢ አይደለም አይደል አንድ ነገር ማለት ነው እሷ ህፃናት አይደለ ነገርሻት እንድትረሳት ትችላለች ላታረግ ትችላለች ህፃናት ብላ ነገ ጭንቅላት ላይ እንዳትወጣል አይ ለኔ ችግር የለውም ለእናንተ ግን ጥሩ አይደለም አንቺ አይደለም የምትቀጫት ታዲያ ነሽ አይክፋሽ እሺ እስከዚህ ድረስ ነው እስከምታረግ ዝምክርፈት አንቺ እንዴ ተናለሽ እንዴ እኮ ስራ ታስይዟት ወይ እኔ እሄዳለሁ እንዴ ታዲያ ከሷ ጋር እንዴት ነው ማዛት እሷ እኮ ይባለው ይሆናል ህፃን እኮ ናት ለምን እኛ እንትናት ከዛሬው ስራት ካልያዘች ነገ እኮ ደብድባኛለች እውነት ዛሬ አላቅም እንትን ኧረ እባክህ አንቺ እሷ ገና ህፃን አይደለች እንዴ ምንድነው እንትነሽ ኧረ በስመ አብ ምን እሷ ነች ህፃን እኔ ቅስል ልበልሽ በቃ ተይው ማየ ላባራ ቲ እያለቀሰች እኮ ነው አይተሻታል ምን በምን ይግረፈችሽ በቻርጀር አንቺ ግን ያምሻል ጤና የለሽ ምንድነው እሷን እንደዚህ ህፃን ህፃናት ማዛት ለምንድን ነው የማትታዘዘኝ እንዴ ልጅ ያጫዎች ስላት እኮ ራሱ ሻትለኝ ህፃናት አልኩሽ እኮ ከሷ ጋር ታውቃለሁ ግን ለምንድን ነው እንደ ህፃንነቷ ደግሞ የምትላከው ማትሰራ እንዴ ህፃን አሁን እሷ ነች ህፃን በሷ እድሜ ስንት ይሰራ አይደል እንዴ በቃ ያጥባሉ እሷ እና እሷን እያታለልሽና በፍቅር ነው እንጂ ታዲያ በግድ እንደምትገርፋት በዚህ ቻርጀር ትገርፋታለሽ አንቺ በትግስት ላምንኳት ስታቀተኝ ነው የገረፍኳት ጭራሽ ገረፋት እጅሽ ይችላልሽ ጨከነ አይደል አናደደች
አንቺ ጭራሽ እንትና ቀልድ የለም እኔ ጋር እንደዚህ እናንተ አለመቅጣት ትችላላችሁ። ነገ እኮ ትደበድበኛለች። አሰጣልኝ የደበደበችኝ ነው። አሰጣልኝ የደበደበችኝ ነው። እስከዚህ ድረስ እንደዚህ እስከምትል እኮ እኔ እንደዚህ ከመቆጣት እሷን ለምንድን ነው የማታጠፊም ብለህ መጀመሪያ ልጅክን ማትቆጣ ከኔ ላይ እንደዚህ ከምትጮህብኝ እንዴ? እሷ ህፃን ናት አልኩሽ እኮ አይደል? እሷ ተመክራ ስርዓት እየያዘኝ ነው። ትምህርት መስጠት ነው ለሷ ህፃን ናት አይደል? ማትሰሪ ማትላ መጀመሪያ እሷን ማጠይቃ እሷ አሁን ታዛ የምትሰራው ነገር የለም። እሷ ማለት ነው ካረበሽሽ ሌላ የሆነ ነገር ካልሰራሽ ብለሽ እንትን ትያታለሽ እንዴ? ልጅ ለማጫወት ያል ስራ እንሰራ እንዴ? በፍቅር ሲሆን ነው እንደዚህ አድርጊ ስትያን ነው። በጉራ ሁሌም በቃ ፊቷ እየጠቆረ ማገኛት ታዲያ በቃ በረተልናት አታልቅሽ። በቃ ቆይ እኔ ከሞላ መጀመሪያ አንቺ ጸበሽን መታስተካክል። ምን ነው አላሽ ጀምርቼ ሰው ጋር አታመራችሁ ማለት እንዴ? ምንድነው ወዴት ልጅቱ ሲያዩት አቅማ ትንሽ ነው ነገረ ስራ ግን ለትልቅ ሰው ነገረ ስራ ላይ ያለችው ውስጧ ተነክቶ ነው ይሄን ያክል አይደለ? እስካሁን አሰበው የማታውቀውን ማለት ነው። አባርሊ በል ውስጧ እንዲነካ ያደረኳት እኔ እያለቀሰች አታያትም እንዴ? በእናትሽ እኮ እንድታለቅስ ፈልጌ አይደለም። እኔም ወዳታለሁ ወንድሜ ልጅ ነው። ግን ለምንድን ነው ያዘዝኳት እንዳቀመው ማሰራ እና በቃ እምቢ ካለች እኛ ነው ቤቢን ማጫወት ያቅታታል እንዴ? ህፃን ትሁን እስኪ ቤቢን ማጫወት ያቅታታል? ሌሎች ያቅታታሽ ተማሪ ስትማር ነው የምትውል አይደል? አምሮ አንተ ሲል ነው ደግሞ መታታሪያ እዚህ ጋር ራሷን ታግዘኝ እንዴ? እሷ ምን ታግዝሽ? እንትን ካለሽ የማይሆንልሽን ስራ ተይው በቃ ይቅር። በቃ እያስታጠበች ነው። ሌላስ አንቺ ነው ምግብ የምታሰራሽ? ለሴት አይደለች እንዴ? ሰራ ችግር አለ። ኧረ ፈልጋታለሁ በእናትሽ። አንቺ ስቶቭ እንትን ኤሌክትሪክ እሷ ቀርባ ትላለች ነው። እኔ እኮ እያሳየኋት እሷ ትሰራለች። ምን ችግር አለ? እንጀራም እየጋገርኩ ነው። እንጀራም እየጋገርኩ ነው። አንቺ ግን የምትሰሪውን አውቀሻል? የምትሰሪውን አስበሻል? በቃ ካልሆነልሽ ተይው በቃ ይቅር። ስር ለምን ትቅር ብሎ አይቀርም? ለምን ይቀራል እንዴ? አብራ ታሰራኛለች ወይ ልጅ ትይዛለች ወይ እኔ ልጅ አዝዬ እሰራለሁ በጎን ታግዘኛለች እንዴ? ለምን ይቀራል ስር እንዴ? ከዛ እሺ ዛሬስ እንደዚህ ህፃናት ብለህ ተውካት። ነገ ስታድግ ሙያ በቃ ታያት በቃ ይቅር። ሙያ የሌላት ልጅ ትሁን በቃ አለቀ። አትግረፊያት እንዴ? ሙያ ሳይኖራት ይቅርታል። አይ እሷን አዳምኩ እያልክ ሳይሆን እኮ ልጅቱን እያበላሻት ነው ያለው ነው እኮ። እኛ እንቀጣታለን አይደል? አንድ ነገር ንገር፣ እኛ እንቀጣታለን በቃ። አንቺ እንዴ እቺ ህፃናት አይደለ? ብዙ ቀን እኔ ማለት ነው በቃ አንቺ ጋር በፊት ማለት ነው ትቀርብሽ ነበር። አሁን ግን ስታይሽ ራሱ እኔ ምን እንዳራሻት ባላቅም ስታይሽ ራሱ ማለት ቀን በአብዛኛው አትቀመጥም። ለካ እንደዚህ ይገረፊያት ነው አይደል? ስታጠፋ ነው የምገርፋት። ዝም ብዬ አልገርፋት። ምን ላድርግማዬ? በቃ ነገ ትሄዳለች። አሁን መሽቷል። በቃ አሁን መሽቷል። ነገ ትሄዳለች። ተቀመጭ የምትል ከሆነ መጀመሪያ ጸባዩን ታስተካክል። ኧረ እሷ ጋር ያገናኝሽም አንቺ በእናትሽ። ኧረ እባክሽ እኔ እዚህ ጋር እሷ ተቀምጣ እኔ ልጅ ይዤ እቃጥባለሁ። ለምን አንዱን አታግዘኝ እንዴ? ለምን የእሷ ጓደኛ ህይወት አይደለች እንዴ? ቤት ስታጸዳ ዕቃ ስታጠብ እንዴ አይታታም እንዴ? ራስ በቃ ተይው። ጥቅር ሳይሰራ ይቀር ጥንቅር ብሎ ተይው። በቃ ተያት። እሷ እንትን አትበይ። ተይው በቃ ነገ አባራታለሁ። በቃ ተይው። ነገ ትሄዳለች። ተይው። ቁጭ በይ በቃ በቃ ነገ ትሄዳለች። እሺ በቃ እንትን አትበይ። በቃ እንትን አትበይ። ልሂድ። እሺ ቻው ቻው። ወዴት ነው? ቁጭ በይ እንትን በይና ውስጥ ነው እናንተም በቃ ለዚህ ደረሳችሁ። ያቡ ካሜራ በቃ አንቺም ለዚህ ያበቃሽ እንዴ ነበር ታዲያ ቆይታ ያው ምኑ
ደህና ነው። ገርፈኛል እያልሽ እኮ ነው። በዚህ ነው ገረፈችሽ? አዎ ገረፈችሽ? ጎበዜ ነው። ቆንጆ ፕራንክ ነው። አበጠብሽ? ገርፋሽ ነው? ምንድን ነው እንደዚህ የምትዋሽ ታዲያ? ይዋሻል አይዋሽም? ይዋሻል። ፕራንክ ነው። እኔ ልግረፍሽ? ስልክ እያየ ነበር። ኧረ በስመ አብ ደንግጠን ነው። ነበር ታዲያ ቆይታ። ውድ ቤተሰብ እንግዲህ ፕራንኩ ተሳክቶልናል። ያው እንግዲህ ተሙን ፕራንክ አድርገናል። ቀድሞ የመጣ ተሙ ነውና እንዴ ጭራሽ ረዶ አልመጣችም ገና። ለሁለታችሁም ነበር የተዘጋጀ እንዴ? ነበር። አይ ቀድሞ ለመጣ እንደውም ባለፈው ፕራንክ አድርገና አይደል እናረዱ። ዛሬ ቆይ እስኪ እንደው ጸሎት እያደረኩ ነበር። ቀድሞ እሱ ይምጣ ከረዱ እሱ መጀመሪያ ይምጣና እሱን ፕራንክ እንስራው እያልኩ ጸሎት እኔ ሲጀመር እንደማልቆይ የታወቀ ነው። ሲጀመር ሆን ብላችሁ ነው እንጂ ሲጀመር ሆን ብለን እንግዲህ ተሳካልና ማማ እንዴት ነበር? ኧረ በጣም ደህና ነው። ሀዲ መታችኝ እያልሽ ጭራሽ ደግሞ ከ10 ሬት አድርጓችሁ የሁለታችሁ የመጀመሪያ ቪዲዮ ነው። ከ10 ሬት አድርጋችሁ በላይክ ስንት ላይክ እና ስንት ሰብስክራይብ እንደሚያመጣ እናያለን። ለማንኛውም በጣም ቴንኪው እናንተ። ቆይ ጭራሽ እንደውም እጄ ቡና ሳልጨርስ ነው የመጣው እና ቡና እጄ ታዲያ አልተሄድኩ እንዴ? ተመልሰል ተሄድኩ። አዎ ሲጀመር እንደው እናንተ ብቻችሁ ይከፋችኋል ብዬ ነው የመጣሁት። እንደውም ማለት ነው እንደውም አልመጣም። ቻው ቻው።